السلام عليكم ورحمة الله وبركاته. رمضان مبارك. تقبل الله منا ومنكم صالح الأعمال. الحمد لله. الله فقاده هونو እንግዲህ የረመዳን ወርን ጾም ጀምረናል እና ኢንሻአላህ ባልኩ መሰረት በዚህ የረመዳን ተከታታይ ፕሮግራም ኢንሻአላህ ለማቅረብ ሞክራለሁ። አላህ Subhanahu Wa Ta'ala ለሰው ልጆች ከሰጣቸው ትልቅ ነገር ሁሉም ነገር ከአላህ ነው ብለናል። እንግዲህ የፕሮግራማችን ርዕስ ኩሉ ሸይእ ሚን አላህ፣ ሁሉም ነገር ከአላህ ነው። አላህ ለሰው ልጆች ከሰጣቸው ነገሮች መካከል ዋና ዋናዎቹን ትልልቅ ስጦታዎችን ኢንሻአላህ በዚህ ረመዳን እያየን እንሄዳለን። ኢንሻአላህ የምንጀምረው ክፍል አንድን አላህ ለሰው ልጆች ከሰጣቸው ስጦታዎች መካከል ትልቁ ስጦታ ቁርአን ነው። ወይንም በአጠቃላይ ወህዮች፣ መጽሐፍቶች፣ አላህ ለሰው ልጆች ያወረዳቸው መመሪያዎች፣ እነኚህ አላህ ለሰው ልጆች ከሰጣቸው ትልቅ ስጦታዎች መካከል ናቸው ማለት ነው። ስለዚህ አላህ በሱረቱ ዙመር ምን ይላል? ተንዚሉል ኪታብ ሚነላህ፣ የዚህ መጽሐፍ የቁርአን መውረድ ማለት ነው ከአላህ ነው ይላል አላህ። እና ቁርአንን ለመቅራት ስንከፍት ወይንም ደግሞ እየቀራንም እያለ ማለት ነው ይሄ መጽሐፍ የማን እንደሆነ ተሰምቶን ያውቃል ወይ? የማንን ቃል እየቀራን እንደሆነ አስበነው እናውቃለን ወይ? እና እነኚህ ቁርአንን ስንቀራ ይሄንን ሐሳብ ወደ አእምሮአችን ማምጣት በጣም ተገቢ ነገር ነው። ምክንያቱም ወዲያው ይቀይረዋል ማለት ነው ለበቃ የምንቀራበት ሁኔታ ማለት ነው። እና የረመዳንና የቁርአን ደግሞ ቁርኝት እንዴት ነው ካልን ደግሞ ረመዳንን ለምንድን ነው እንድንጾም አላህ ያዘዘን? ረመዳን ምንድነው የተለየ ነገር ያለው? አሁን ያለንበት ወር ምንድነው የተለየ ነገር ያለው ካል አላህ እስኪ ሲናገር እንስማ ማለት ነው። በቀጣዩ በዚህች አያ ሸህሩ ረመዳን الذي انزل فيه القرآن ይላል አላህ ሁደን ሊናስ፣ የረመዳን ወር በውስጡ ቁርአን የወረደበት ወር ነው ይላል። የሰዎች መመሪያ እንዲሆን አላህ ያወረደው ቁርአን ያወረደው በረመዳን ወር ነው። ስለዚህ ለዛም ነው አላህ ረመዳን ወርን እንድንጾም ያዘዘን። ለምን? ያንን ያወረደውን ቁርአን በምንቀበልበት ሁኔታ ላይ እንድንሆን ሩሃችን በተሻለ መልኩ ማለት ነው የመንፈሳዊ አቅም እንዲኖራት ማለት ነው። ለዛ በሚል ነው አላህ Subhanahu Wa Ta'ala ረመዳን ወርን እንድንጾምና በዛም አማካኝነት ለሰው ልጆች የሰጠውን ትልቅ ስጦታ ቁርአንን እንድንቀበል አላህ እንድንጾም ያደረገን ማለት ነው። ስለዚህ ረመዳን ረሱል ሰለላሁ ዐለይሂ ወሰለም ቁርአንን በረመዳን ወር ነው የተቀበሉት መቀበል የጀመሩት። ስለዚህ እኛም በዚህ የረመዳን ወር ይህንን የአላህ ታላቅ ስጦታ ከልባችን እንድንቀበል ዘንድ በርትተን ማድረግ አለብን። አላህ Subhanahu Wa Ta'ala የኔንም የእናንተንም ወንጀል ይማረን። አላህ በዚህ ወር ከሚያዝንላቸው ሰዎች አላህ ያድርገን። ሰላም አለይኩም ወራህመቱላህ